ስለበለጥኩት አማራ ጸባያችን እንተዋወቃለን። የኔ ወንድም ራሱ በፖለቲካ መጥቄ ሲሄድ አይፈልግም። እኔን አሁን በዚህ ውስጥ ያሉ ሰዎች ይጣላሉ፣ በብዛት ይጣላሉ። እኔ አውቀዋለሁ። ለምን ተመልከቱ፣ ስድባቸው፣ ጥላቻ አላቸው፣ ስለተበለጡ ደንቆሮ ናቸው። ይሄ ደግሞ ይዛችሁ ልባችሁን አጥቁራችሁ የትም አታሸንፉ። እያንዳንዱ እዚህ ውስጥ ቢመረመር 5% ነው ትክክል ነው የሚለው፣ 95%ቱ እኔን ለማጥፋት ነው የሚሰራው። አይፈልግም። በልጠው ስለተገኘህ በኑሮ ባነጋገር ባለባበስ በአሜሪካን ውስጥ በመኖር ምክንያት አሁን እሪ ይላል። ይሄ ደግሞ እንደው ምናምን ስለተበለጥክ ነው። አንተ ከካ ቅሰና ስለተበለጥክ። አማራ የሚባል ህዝብ አንድ ሰው ከበለጠው እንቅልፍ የለውም። ለምን እሱ ይመክረኛል የሚል እኮ ነው ገበሬው። ዶክተሩ ኦራ ከኛ በላይ እውቀት አለ እንዴ? ተው ዝም ብሎ ነው። ግን እከክ ነው። ከአማራ ዶክተር የፖለቲካ አስተሳሰብ ይልቅ የትግራይ ገበሬ በፖለቲካ አስተሳሰቡ የተሻለ ነው። ለምን? እነሱ ድህነቱ፣ ረሃቡ፣ ችግሩ፣ ውሃ ማጣቱ፣ አምባሻ ማጣቱ አስተምሯቸዋል፣ ብልጥ አርጓቸዋል። እንደ እባብ ገላ መሽለቅ ብሎ እንደሚለቀው እነሱም ድህነታቸውን ያራገፉት በድህነታቸው ተነስተው ርቧቸው ጠምቷቸው፣ አሁን ግን አፈር ልሰው እየመጡ ነው። ሁለቱ ትግሬዎች ጠብቁ። ሻቢያም ወያኔም አፈር ልሰው እየተነሳ ነው። እነዚህ የመጡ ጊዜ ግን አታለው አንድ አማራ በኢትዮጵያ ምድር እንዲኖር አይፈቅዱም። ስለዚህ አማራ ሁልጊዜ ምቀኛ አትሁን። ትመቀኛለህ፣ ወንድምህን ትቀናበታለህ፣ መረጃ ሰጥ አትቀበልም፣ እንደውም ስም ታጠፋለህ። ለጠላት ግን ገንዘብ ትሰጣለህ። ኦሮሞችን እኮ ነው የሚከተል። ዘመድኩን ኦሮሞ ነው። ግርማ ካሳ የተባለ የ6ኛ ክፍል ተማሪ ያልደረሰ እኮ መረጃ ቲቪ ላይ ብሎ የሚሰማ ነው። አማራ ውዳቂ ህዝብ ነው። እውቀት ሳይኖር እውቀት ያለኝ ይላል። ጀግንነት ሳይኖር ይሸልላል ዝም ብሎ። ያ ገበሬ ቅድም እንደነገርኳችሁ መኪናው ሲሄድ ይህን ገበሬ ቂጡን ልበለው ብሎ እየተጀነነ ሲሄድ ግራ ቂጡን ሲመታው ተንደርድሮ በአፍንጫው ሊወርቅ ብሎ እዛው አስፓልት አውጥተው ዛፍ ስር ሲሸጉረው ቂጡን እንደዚህ እንዳዞረ ማለት ነው። መድኃኒቱ ጀግናው የአማራቸው የቾራዝ ልጅ እየበላይ ተመልከት። ገበሬው እኮ መኪናው እኮ ቂጡን ገዝቶት ሂዷል እኮ ተመልከት።